የምስራች ድምጽ ነው። ውድ አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማርቆስ ወንጌል ምዕራፍ 8 ኢየሱስ ደቀ መዛሙርቱን በፊልጶስ ቂሳርያ ወዳሉ መንደሮች ከወጡ በኋላ በመንገድ ሰዎች እኔን ማን እንደሆንኩ ይላሉ ብሎ እንደጠየቃቸውና ደቀ መዛሙርቱም ሲመልሱ አዎ ሌሎቹ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎችም ከነቢያት አንዱ ነው ብለው እንደመለሱለት ስንመለከት ነበረ። ወገኖቼ የዚህን ቀጣይ ክፍል ዛሬም ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 8 ቁጥር 30ን ተመልከቱ። ስምዖን ጴጥሮስ አስቀድሞ ካላቸው ነገሮች አስደናቂና የሚበልጥ የሆነ ነገርን መናገሩን፣ በእርግጥም ወንጌላዊ ማርቆስ የጴጥሮስን ምስክርነት ሙሉውን ሳይሆን ግማሹን እንዳቀረበልን፣ ክርስቶስ የአገልግሎት ማዕረግ እንጂ ዋና ስሙም እንዳይደለ፣ ኢየሱስ ግን ዋና ስሙ እንደሆነ፣ ክርስቶስ ማለት በዕብራይስጥ ቋንቋ መሲህ ማለት ሲሆን የቃሉም ትርጓሜ የተቀባ መሆኑን ተመልክተናል። ቃሉ በብሉይ ኪዳንም ቢሆን በጣም የከበረ ትርጉም እንዳለውም እነሆ አንዳንድ ጥቅሶችን መመልከታችን የሚታወስ ነው። እነዚያም ጥቅሶች ሚክያስ ምዕራፍ 5 ቁጥር 2፣ ሚክያስ ምዕራፍ 5 ቁጥር 2፣ ኢሳይያስ ምዕራፍ 7 ቁጥር 14፣ ፈጠን በሉ። ኢሳይያስ ምዕራፍ 7 ቁጥር 14፣ መዝሙር 2 ቁጥር 2፣ መዝሙር 45 ቁጥር 6 እና 7፣ ሚልክያስ ምዕራፍ 3 ቁጥር 1ን መመልከት እንደሚቻል መጠቃቀሳችን የሚታወስ ነው። በቁጥር 30 ላይ እንዲህ ይላል፣ ስለ እርሱም ለማንም እንዳይናገሩ አዘዛቸው ይላል። ምን አይነት እንግዳ የሆነ ትእዛዝ ነው ትሉ ይሆናል። ጌታ ኢየሱስ አሁን ለማንም እንዳይናገሩ ያዘዛቸው ደቀ መዛሙርቱ ወንጌል የተሟላ እስከሚሆን ድረስ መጠበቅ ስለነበረባቸው ነው። ይህ የሚሆነው ከሞቱና ከትንሣኤው በኋላ ነው። የሚቀጥለውን ቁጥር ደግሞ እስቲ በጥንቃቄ እንመልከት። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሣ እንዲገባ ያስተምራቸው ጀመር ካለ በኋላ መጨረሻ ላይ ቃሉንም ገልጦ ይናገር ነበር ይላል። ጌታ ኢየሱስ ማንነቱን ከደህንነት ሥራው ለይቶ አልገለጠም። ደህንነት ሙሉ በሙሉ የሚደገፈው በማንነቱና በሥራው ላይ ነው። የደቀ መዛሙርቱ የመጨረሻ ክፍል ሥልጠና እዚህ ጋር ይጀምራል። በዚህ በቂሳርያ ነበር ጌታ ኢየሱስ ለመጀመሪያ ጊዜ ስለ መስቀሉ የገለጠላቸው። ቁጥር 32 ጴጥሮስን ወደ እርሱ ወስዶ ይገሥጸው ጀመር ይላል። አሁን ደቀ መዛሙርቱ ይህንን አይነት ስለ መስቀል የሚናገር ትምህርት ሊቀበሉ አልተዘጋጁም። ጴጥሮስም እስካሁን ድረስ ካሉት ነገሮች ሁሉ መጥፎ የሆነውን ንግግር እዚህ ቦታ ላይ ይናገራል። ቁጥር 33 እርሱ ግን ዘወር አለ፣ ደቀ መዛሙርቱንም አይቶ ጴጥሮስን ገሠጸውና ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው ይላል። ጌታ ኢየሱስ ይህንን ንግግር የተናገረው ለሰይጣን ነበረ። ሰይጣን የኢየሱስን ሞትና በሞቱም የተደረገውን ታላቅ ሥራ ሁልጊዜ ያንቋሽሻል፣ ዋጋም ሊያሳጣው የተለያዩ የክፋትና የማታለያ መንገዶችን ይጠቀማል። ስለዚህ መልካም መስሎ የሚገለጠውን የሰይጣንን የተንኰል ሥራ መስማት ፈጽሞ እናንተ የለብንም። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጐድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም
በዘማዊና በኀጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። ከቁጥር 34 እስከ 38 ያለውን ልብ ይሏል። ጌታ ኢየሱስ ማንነቱን ከደህንነቱ ሥራ ለይቶ አይገልጥም። ጴጥሮስ ኢየሱስ ማን እንደሆነ ከመሰከረ በኋላ ደቀ መዛሙርቱ አሁን በእውነት አውቀውታል። ስለዚህም ነው ጌታ ኢየሱስ ወዲያውኑ በማርቆስ 8 ቁጥር 31 የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከሦስት ቀንም በኋላ ሊነሣ ይገባል እያለ ያስተማራቸው። ከዚያም በመቀጠል ከቁጥር 34 እስከ 38 ያለውን ክፍል ይናገራል። በዚህ ክፍል ጌታ ኢየሱስ ለደህንነት የሚያስፈልገውን መመዘኛ እየተናገረ አይደለም ያለው፣ ነገር ግን የዳኑ ሰዎች ቦታና ሕይወት ምን መምሰል እንዳለበት ያስተምራል። በእኔና በቃሌ የሚያፍር ሁሉ እያለ አጥብቆ ይናገራቸዋል። ወገኔ ሆይ በዚህች ምሽት ልጠይቅ፣ አንተስ ምን አይነት ክርስቲያን ነህ? ኢየሱስን የምታውቅ የምታገለግለውና እርሱንም ለማክበር የምትፈልግ ሰው ነህን? ዛሬ በምንኖርበት ዘመን የሚያስፈልገው ጠቃሚው ነገር ቢኖር ይህ ነው። ይህንን እንድናደርግ ደግሞ እግዚአብሔር ይርዳል። እንግዲህ ወገኖቼ የዚህ የማርቆስ ወንጌል ምዕራፍ 8 ጥናታችን እዚህ ላይ አበቃ። በመቀጠል ደግሞ ከፊሉን የምዕራፍ 9ን ትምህርት አብረን እንመለከታለን። በዚህ በማርቆስ ወንጌል ምዕራፍ 9 ኢየሱስ ለደቀ መዛሙርቱ በልዩ መንገድ ስለተገለጠበት ሁኔታ እንመለከታለን። ይህ ታሪክ ተመሳሳይ ወንጌሎች ከሚባሉት ሦስቱ ወንጌሎች ውስጥ ይገኛል። ማርቆስ የታሪኩን ዝርዝር ሁኔታ የገለጠው ጌታ ኢየሱስ ስለ ሦስቱ ደቀ መዛሙርት በተራራ ላይ በተገለጸላቸው ጊዜ ሌሎቹ ደቀ መዛሙርት ከተራራው ስር ሆነው በአጋንንት የተያዘውን ልጅ መፈወስ እንዳቃታቸውና እርስ በርሳቸውም እኔ በልጥ በመባባል ተከፋፍሎ እንደነበረ በመጥቀስ ነው። ከዚያም ኢየሱስ ክርስቶስ በድጋሚ ስለ ሞቱ እንደተናገረ የደቀ መዛሙርቱን መከፋፈል እንደገሰጸው ጠቅሷል። ይህ ምዕራፍ ከፍተኛ የተግባር እንቅስቃሴ የሚታይበት ምዕራፍ ነው። ማርቆስ የአጻጻፍ ይዘቱን ስንመለከት ከሌሎች ወንጌሎች ይልቅ አሳጥሮ የሚጽፍ ነው። ነገር ግን ጌታ ኢየሱስ በተራራ ላይ ለደቀ መዛሙርቱ ክብሩን እንዴት እንደገለጸላቸው በሰፊው አትቷል። ለዚህ ታሪክ ልዩ ትኩረት መስጠቱ የሚያስገርም ነገር ነው። ምናልባት በመገለጥ ተራራ ላይ ኢየሱስ ክብሩን መግለጹ ከመለኮታዊ ባሕሪው ይልቅ ሰብአዊ ባሕሪውን ስለሚያንጸባርቅ ይሆናል። ሦስቱ ተመሳሳይ ወንጌሎች ማለትም ማቴዎስ፣ ማርቆስና ሉቃስ ይህንን የሚያንጸባርቁ ሲሆን በተለየ ሁኔታ የተጻፈው የዮሐንስ ወንጌል ግን የክርስቶስ የክብሩ መገለጥ መለኮታዊነቱን ስለማያንጸባርቅ ይህንን ታሪክ አላሰፈረም። ዮሐንስ በወንጌሉ ያንጸባረቀው የዮሐንስ ክርስቶስን መለኮታዊ ባሕሪ ነው። በማቴዎስ ወንጌል ምዕራፍ 16 መጨረሻ ቁጥር ላይ ጌታ ኢየሱስ ሲናገር የሰው ልጅ በመንግሥቱ ሲመጣ እስኪያየው ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ እንዳለ ታስታውሳላችሁ። አዎ፣ ለዚህ የክርስቶስ አባባል ብዙ አይነት ትርጉም ይሰጠዋል። እኔ ግን የምረዳው ወገኖቼ ጌታ ኢየሱስ ይህን የተናገረው በተራራው ላይ ክብሩን ከመግለጹ ጋር በማያያዝ ነው። ይህንንም በተናገረ ጊዜ በዚያ የነበሩ ጴጥሮስና ዮሐንስ ምስክሮች ናቸው። ክብሩንም በተራራ ላይ በገለጸ ጊዜ እነዚህ ሰዎች በተራራው ላይ ተገኝተው ነበረ። ከዚህም የተነሳ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ከቁጥር 16 እስከ 18 የሚከተለውን ተናግሯል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። ምንኛ ታላቅ፣ ምንኛ የሚያስገርም ደስ የሚል ቃል ነው ወገኖቼ። ቁጥር 1 እንዲህ ይላል፣
እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው ይላል። ጌታ ኢየሱስ ከሞቱና ከትንሣኤው በፊት በዚህ ጊዜ ይህንን መናገሩ ወደ መስቀል ሞት የሚሄድ ወይም የማይሄድ መሆኑን እንድንረዳ እንደሆነ አምናለሁ። መንግሥቱ በእጁ ነች። ይህችን ምድር ትቶ ወደ ሰማይ በመውጣት ዓለማትን ሁሉ ሊገዛ ይችላል። ነገር ግን እርሱ ይህንን መንገድ አልመረጠውም። ራሱን ዝቅ አድርጎ የመስቀልን ሞት ሞቶ ድልን ሊያመጣና የመንግሥቱንም ታላቅነት ሊያሳይ እኔንና እናንተንም በዚሁ መንገድ ሊያድነን ወዷል። ቁጥር 2 ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ ይለናል። ይህንን ጥቅስ ስናነብ ወገኖቼ ወደ አእምሮአችን ፈጠን ብሎ የሚመጣው ጥያቄ ለምን እነዚህን ሦስቱን መረጠ የሚል ይሆናል። አዎ ከእናንተ አሁን አንዳንዶች ይህንን ጥያቄ የሚጠይቁ ሊኖሩ ይችላሉ። እርሱ እነዚህን ደቀ መዛሙርት ይዞ ወደ ተራራ የወጣው ለእርሱ ከሌሎቹ ደቀ መዛሙርት ይልቅ የሚቀርቡ ወይም ጠንካራዎች ስለሆኑ አይደሉም። እኔ እነዚህ ደቀ መዛሙርት ከሌሎቹ ይልቅ ደካሞች እንደሆኑ አስባለሁ። ከዚህም የተነሳ እንደ ሕፃናት የሚንከባከባቸውና የሚጠነቀቅላቸው ናቸው። እንደዚህ ባይሆን ኖሮ ከእርሱ ጋር ሊሆኑ ባልቻሉም ነበረ። አንድ ጊዜ አንዲት እናት በመንገድ 3 ልጆቿን ይዛ ስትሄድ መለከት ነበረ። አንደኛውን ልጇን አዝላለች፣ አንደኛውን ደግሞ እጁን ይዛ ትመራዋለች። አንዱ ደግሞ በአጠገቧ ይሄድ ነበረ። ልጆቿ ከቁጥጥሯ ውጪ እንዳይወጡ በየጊዜው እየቆመችና እየሄደች ትመራቸው፣ ትከታተላቸው፣ ትጠብቃቸውም ነበረ። እኔ ሴትዮዋን ስመለከት ወገኖቼ ወደ ራሴ የልጅነት ዘመን በዓይነ ሕሊና እያስተዋልኩ አስብ ነበረ። የተሸከመችውን ልጇን በጀርባዋ ላይ ባታዝለው ኖሮ ከእርሷ ጋር መሬት ወርዶ መራመድ አይችልም ነበር። ምክንያቱም ገና ሕፃን ልጅ ነውና መሄድ መራመድ አልቻለምና መቆምም አልቻለምና። ሌሎቹም ሁለቱ እንዲሁ የእርሷ መሸከም ምሪትና መጠንቀቅ ለልጆቹ እጅግ ያስፈልጋቸው ነበረ። ጌታ ኢየሱስ ለጴጥሮስ ለያዕቆብና ለዮሐንስም ያደረገው ወገኖቼ ይህንኑ ነው። አዎ እንደዚህ ለሚመራቸው ደቀ መዛሙርቱ ማንነቱንና ክብሩን ሊገልጥላቸው ወደ ተራራ ይዟቸው ወጣ። እኔና እናንተም ደካሞች ሆነን ሳለን አንዳንዶቻችንን በትከሻው ይሸከመናል፣ ሌሎቻችንን በደረቱ ይሸከመናል፣ ሌሎቻችንን በግራና በቀኝ እጆቻችንን ይዞ ይመራናል። አዎ ኢየሱስ ክርስቶስ የማይመራው ኢየሱስ ክርስቶስ የማይደግፈውና የማያዝለው ማን አለ? እኔ አበበ በዚህች ምሽትም በእርሱ የፍቅር አንቀልባ ውስጥ ነኝ። እናንተም እንዲሁ። እግዚአብሔር እየተመሰገነ ይሁን። ወገኖቼ ወደ ኀጢአታችሁ እየተመለከታችሁና እያሰባችሁ እግዚአብሔር ይቅር አይለኝም፣ እኔ በድያለሁ፣ እንዲህ አይነት ነገር ሰርቻለሁ ብላችሁ በኀጢአት ክስ ተይዛችሁ በሰይጣን ሰንሰለት ውስጥ ገብታችሁ ራሳችሁን ጠላልፋችሁ ቁጭ አትበሉ። ኢየሱስ ክርስቶስ ነፃነትን የሚሰጥ ነው። ደሙ ደግሞ ነፃ ያወጣል። ሃሌሉያ! ጴጥሮስ የክብሩ የዓይን ምስክሮች ነን ይላል። ተመልከቱ፣ በሁለተኛው መልእክቱ ምዕራፍ 1 ከቁጥር 16 እስከ 18 ባለው ስፍራ ጴጥሮስ ምን አለ? የክብሩ የዓይን ምስክሮች ነን ሲል ተናገረ። እንዴት ደስ የሚል ምስክርነት ነው ወገኖቼ! ጴጥሮስ አይቶታል። ይህ የክብር ጌታ አንድ ቀን በክብሩ ወደዚህች ምድር እንደሚመጣ የታመነ ነው። እኛም የዚህ ክብር ተካፋዮች እንደምንሆን ቃሉ ይነግረናል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ፈጠን በሉ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 እርሱን እንደምንመስል ተነግሮናል። እንዲሁም ዮሐንስ በወንጌሉ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ዮሐንስ ምዕራፍ 1 ቁጥር 14ን ተመልከቱ። ጌታ ኢየሱስ ክብሩን በገለጸላቸው ጊዜ ብርሃኑ ያንጸባረቀው ከላይ መጥቶ ብቻ ሳይሆን ከጌታም ከራሱ ውስጥ አንጸባርቆ ነበረ። ይህ የክብሩ መንጸባረቅ አዳምና ሔዋን አስቀድሞ ይኖሩበት የነበረውን ሕይወት የሚያሳይ ይመስለኛል። ስለዚህ የክብሩ መንጸባረቅ የኢየሱስ ክርስቶስን ፍጹም ሰውነት የሚያሳይ ነው እንጂ መለኮታዊነቱን አይደለም። ቁጥር 3
አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ ይላል። ልብሱም ነጭ ሆነ፣ ከአእምሮ በላይ በሆነ ሁኔታ እጅግ ነጭ ሆነ። ይህም የሆነው ብርሃኑ ከውስጡ ስለወጣ ነው። የትኛውም ምድራዊ የማጠቢያ ማሽን እንደዚህ ሊያነጻ አይችልም። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር ይላል ቁጥር 4። ኤልያስ ነቢያትን የሚወክል ነው። ሙሴ ደግሞ ሕጉን የሚወክል ነው። ልብ በሉ፣ ኤልያስ ነቢያትን ይወክላል፣ ሙሴ ደግሞ ሕጉን ይወክላል። ሕግና ነቢያት ሁለቱም የክርስቶስን ሞት እንደመሰከሩ ተነግሮናል። ሉቃስ በወንጌሉ በምዕራፍ 9 ቁጥር 31 ኤልያስ ከክርስቶስ ጋር ስለ ሞቱ እንደ ተነጋገሩ እንዲህ ሲል ጽፏል። በክብሩ ተገልጠው ይነጋገሩ የነበሩትም ኢየሱስ በኢየሩሳሌም መከራ እንደሚቀበልና እንደሚሞት ነበረ። ከአዲሱ ትርጉም ነው። ሙሴ ኢየሱስ ክርስቶስን በመንፈስ አውቆት እንደነበረ የዕብራውያን መልእክት ጸሐፊ በምዕራፍ 11 ቁጥር 26 ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ፣ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኀጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቶአልና ሲል ተናግሯል። ሙሴ ክርስቶስ እንደሚመጣ አውቋል። ነቢያት ሁሉ ስለ እርሱ ስለ መከራውና ስለ ክብሩ ተናግረዋል። ከቁጥር 5 እስከ 6 ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንሥራ አለው። እጅግ ስለ ፈሩ የሚለውን አያውቅም ነበር ይላል። ጴጥሮስ ከደቀ መዛሙርቱ ይልቅ ቀደም ብሎ የሚናገር ስለሆነ ደቀ መዛሙርቱን ወክሎ የሚናገር ነበረ። አንዳንድ ጊዜም ከመቸኮሉ የተነሳ የሚናገረውን አያውቅም ነበረ። ቁጥር 7 ደመናም መጥቶ ጋረዳቸው፣ ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። አሁን ጠቅላላ ትኩረት የሚደረገው በክርስቶስ ላይ ብቻ ነው። ሙሴና ኤልያስ ካጠገቡ ሄደው ነበርና። ቁጥር 8ና 9ን ተመልከቱ። ድንገትም ዞሮ ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሣ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው ይላል። የኢየሱስ ክርስቶስ ሞትና ትንሣኤ ከክብሩ መንጸባረቅ ታሪክ ጋር የተያያዘ ነው። ሆኖም የክብሩ መንጸባረቅ ማንንም ሰው አያድንም፣ ነገር ግን የመጨረሻ ግቡን ያሳየናል። ይህን ግብ ለመምታት ክርስቶስ ሊሞት ከሙታንም ሊነሣ ይገባዋል። ጌታ ኢየሱስ ሞቱንና ትንሣኤውን ብዙ ጊዜ በአንድ ላይ እንደሚጠቅሳቸው ልብ ማለት አለብን። ቁጥር 10 ቃሉንም ይዞ ከሙታን መነሳት ምንድር ነው እያሉ እርስ በርሳቸው ተጠያየቁ ይላል። ደቀ መዛሙርቱ ስለ ትንሣኤው ፈጽሞ አልገባቸውም ነበረ። ኢየሱስ ክርስቶስ በሞተ ጊዜ ፈጥነው ወደ መቃብር ይዘውት ሄዱ እንጂ ሕያው አዳኝ ሆኖ እንደሚነሣ ፈጽሞ አልጠበቁም ነበረ። ወደ መቃብር ስፍራ የምትወርዱት ሕያዋንን ለማየት ሳይሆን ሙታንን ለማክበር ነው። ከቁጥር 11 እስከ 13 ያለውን ተመልከቱ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። እርሱም መልሶ ኤልያስም አስቀድሞ ይመጣል፣ ሁሉንም ያቀናናል፣ ስለ ሰው ልጅም እንዴት ተብሎ ተጽፏል፣ ብዙ መከራ እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቶአል፣ ስለ እርሱም እንደ ተጻፈ የወደዱትን ሁሉ አደረጉበት አላቸው ይላል። ምናልባት አንዳንድ ሰዎች ኤልያስ አስቀድሞ ሳይመጣ ክርስቶስ መንግሥቱን ሊያቋቁም አይችልም ይሉ ይሆናል። ነገር ግን ጌታ ኢየሱስ መጥምቁ ዮሐንስ በኤልያስ መንፈስ እንደሚመጣ ግልጽ አድርጎ ነግሯቸዋል። ጌታ ኢየሱስን እንደ መሲህ ከተቀበሉት መጥምቁ ዮሐንስ የትንቢት ፍጻሜ ነው። ሆኖም ጌታ ኢየሱስን እንደ መሲህ ስላልተቀበሉት ኤልያስ የክርስቶስ ዳግም ምጽአት መንገድ ጠራጊ እንደሚሆን የተተነበየው በዳግም ምጽአቱ ጊዜ ይፈጸማል። እግዚአብሔር ስለዚህ ቃሉ ለዘላለም የተመሰገነ ይሁን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። እግዚአብሔር አምላካችን ወዶና ፈቅዶ በሚቀጥለው ክፍለ ጊዜ ካደረሰን የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እግዚአብሔር አለቴ አምባ መድኃኒቴ